የወደብ አገልግሎት በርካሽ ዋጋ በጥሩ ጥራት ልናገኝ የምንችልበትን ዲፕሎማሲያዊ ኢኮኖሚያዊ ጥረት ያለማቋረጥ ማካሄድ አለበት። ከአንድ ሀገር ብቻ ሳይሆን ከሁሉም ጎረቤቶቻችን ጋር በአብረን በመስራት ጥሩ የወደብ አገልግሎት ማግኘት አለብን ብለን እናስባለን። የዓለም ሕግ ወይም ዲፕሎማሲ ወደብ ያስገኝልናል የሚል ህልም ግን የለንም። እንደዚህ አይነት ሕግ የለም። እንደሚመስለኝ አንዳንድ ሰዎች በዲፕሎማሲ ወደብ ማግኘት ይቻላል የሚል ነገር የሚያነሱት ኤርትራ ከኢትዮጵያ ጋር የተቀላቀለችበትን ሂደት የዲፕሎማሲ ውጤት አድርጎ በማየት ይመስለኛል። ይሄ ተሳሳተ ነው። ታሪኩን በትክክል መገንዘብ ያስፈልጋል። የሁለተኛ ዓለም ጦርነት ሲያበቃ የሁለተኛ ዓለም ጦርነት ያሸነፉ ኃይሎች ከወሰኗቸው ውሳኔዎች አንዱ በአፍሪካ ውስጥ የነበሩ የጣሊያን ቅኝ ግዛቶች እጣ ፈንታ ተሰብስበው እንደሚወስኑ እስከተወሰነ ጊዜ ድረስ እነሱ ራሳቸው ካልወሰኑ ግን ለሚቋቋሙ የተባበሩት መንግስታት ስልጣኑን አሳልፈው እንደሚሰጡ ነበር የተስማሙት። ስለዚህ የሊቢያ፣ የኤርትራ፣ የሶማሊያ ጉዳይ እጣ እነዚህ በአፍሪካ ውስጥ የጣሊያን ቅኝ ግዛቶች ጉዳይ ትልልቆቹ ሀገሮች የሚወስኑበት ሁኔታ ነበር። በኋላ የተባበሩት መንግስታት እጣ ፈንታቸውን የሚወስኑበት ሁኔታ ነበር። የተለየ የዲኮሎናይዜሽን የቅኝ አገዛዝን የማስወገድ የተለየ ታሪካዊ ምዕራፍ ነው። ይህም ሆኖ ኤርትራ ኢትዮጵያ ጋር የተቀላቀለችው እነዚህ ታላላቅ መንግስታት ከኤርትራ ጋር መቀላቀል አለባት ብለው ስለወሰኑ አይደለም። ኤርትራ ከኢትዮጵያ ጋር የተቀላቀለችበት መሰረታዊ ምክንያት የኤርትራ ህዝብ በተለይም ደገኛው ከኢትዮጵያ ጋር መቀላቀልን እንደ መፍትሄ አድርጎ ስላየ ነው የነበረው። የኤርትራ ህዝብ ሶስት አማራጮች ቀርበውለት ነበር። አንደኛ ደጋውና ምስራቁ ክፍል ወደ ኢትዮጵያ፣ ምዕራቡ ክፍል ወደ ሱዳን። ይሄ እንግሊዞች የሚያራምዱት አቋም ነበር። ይሄ ደገኛውም ቆለኛውም የተቃወሙት ሐሳብ ነው። ሁለተኛው ቆላውም ደጋውም አንድ ላይ ሆኖ ነፃ መሆን። ይሄ ደገኛው በአብዛኛው የተቃወመው ሐሳብ ነው። ቆለኛው በአብዛኛው የደገፈው ሐሳብ ነበር። ሶስተኛው አማራጭ ደገኛውም ቆለኛውም አንድ ላይ ሆነው ከኢትዮጵያ ጋር እንዲተባበሩ ማድረግ ነው። በየትኛውም አቅጣጫ ግልጽ የሆነ ማጆሪቲ ወይም የበላይነት ያለው ድምፅ አልነበረም። በዚህ ጊዜ የተባበሩት መንግስታት የላካቸው አጣሪዎች ህብረተሰቡን አነጋግረው መነጣጠልን እንደማይፈልግ፣ ሁለት ቦታ መሰንጠቅን እንደማይፈልግ፣ ሁሉም ወገኖች እንደማይፈልጉ ያወቁ። ምዕራቡ ነፃ ኤርትራን እንደሚፈልግ ቆላው ማለት ነው፣ ደጋው ከኢትዮጵያ ጋር መቀላቀልን እንደሚፈልግ ሲገነዘቡ መፍትሄ ሊሆን ይችላል ብለው ያሰቡት የፌዴሬሽን አማራጭ አቀረቡ። ፌዴሬሽኑ ለቆለኞቹም ለደገኞቹም መፍትሄ ይሆናቸዋል ብለው አስበው ይህን አማራጭ ለተባበሩት መንግስታት አቀረቡ። የተባበሩት መንግስታት ደገፈው። የተባበሩት መንግስታት በደገፈው መሰረት ኢትዮጵያና ኤርትራ በፌዴሬሽን ተያያዙ። በፌዴሬሽን በሚያያዙበት ወቅት ዋናው ወሳኙ ኃይል የነበረው ደገኛው በተለይ ከኢትዮጵያ ጋር ለመተባበር የነበረው ፍላጎት ነው። ንጉሱ መረብን ሲሻገሩ ለመጀመሪያ ጊዜ ወደ ኤርትራ ሲገቡ እንደ ሰው ሳይሆን እንደ መልአክ ነበር ህዝቡ የተቀበላቸው። ልዩ አይነት ዘፈን እየተዘፈነ ነበር የተቀበላቸው። ቆለኛውም ቢሆን ፌዴሬሽን ሲፈቀድለት አንደኛ ቋንቋው የኤርትራ ኦፊሻል ቋንቋዎች የይፋ ቋንቋዎች ትግርኛና አረብኛ እንዲሆኑ ነበር የተደረገው። ትግርኛ ለደገኛው፣ አረብኛ ለቆለኛው። የራሳቸው ባንዲራ አላቸው፣ የራሳቸው የውስጥ አስተዳደር አላቸው። እንደ ኢትዮጵያ እንደ ደገኛው ኢትዮጵያን ተሰምቶት ወይም ደግሞ እንደ ሌሎች ኢትዮጵያውያን ሆናለሁ ብሎ ባይቀበልም ነገር ግን ፌዴሬሽኑ ክፍተት ሰጠው። ፌዴሬሽኑ የኢትዮጵያ መንግስት አፈረሰ። ፌዴሬሽኑ የኢትዮጵያ መንግስት በሚያፈርስበት ወቅት በኢትዮጵያ ከፍተኛ ኃላፊዎች ዙሪያ ሲካሄድ የነበረው ክርክር አንድ የታወቁ የታሪክ ጸሐፊ በቅርቡ ባወጡት መጽሐፋቸው ዘርዝረውታል። ዋናው አጀንዳ የነበረው ኤርትራውያን እኛን መስለው መኖር አለባቸው። ፌዴሬሽኑ እኛን መስለው እንዳይኖሩ የራሳቸው ቋንቋ፣ የራሳቸው ባንዲራ፣ የራሳቸው ውስጥ አስተዳደር፣ የራሳቸው ፖሊስ የያዙበት ሁኔታ ስላለ ይሄ አያስኬድም። ከፈለጉ እኛን መስለው ይኖሩ፣ ከፈለጉ ይሄዱ፣ አለበለዚያ እኛን የማይመስል በኢትዮጵያ ውስጥ የሚኖር ኃይል መኖር የለበትም የሚል አቋም፣ እኛን መስለው ይኖሩ የሚል አስተሳሰብ የኢትዮጵያን በንጉሱ ጊዜ ብቻ ሳይሆን ለሺህ ዓመታት ያህል ሲያመሳቅላት የነበረ ነው። ብዙህነትን ልታስተናግድ የማትችል አገር ያደረጋት። ፌዴሬሽኑ ሲፈርስ ቆለኛው አረብኛውን አጣ፣ የውስጥ ስልጣኑን አጣ። ስለዚህ ወደ ትጥቅ ትግል ሄደ። ትንሽ ቆይቶ ደግሞ በደርግ ጊዜ ትጥቅ ትግሉ 13 ዓመት ተካሂዷል። በንጉሱ ጊዜ የንጉሱ ስርዓት ከፈረሰ በኋላ ደግሞ ወዲያው ነው በደርግ በከፍተኛ ቅስቀሳ የኢትዮጵያን አንድነት የማይቀበል ወደ ቀይ ባህር እናስገባዋለን ምናምን የሚል ገብቶ ደገኛውን አተራመሰው። ከዛን ጊዜ ጀምሮ ቆለኛው የጀመረው የትጥቅ ትግል ደገኛውን በሰፊ መልኩ ስለተቀላቀለበት ከቁጥጥር ውጭ የወጣበት ሁኔታ ነበር። ሲጀመር ግን ዲፕሎማሲ አልነበረም ዋነኛው ኃይል፣ ፖለቲካ ነበር ዋነኛው ኃይል፣ የህዝብ አስተሳሰብ ነበር ዋነኛው ኃይል።
የህዝብ አስተሳሰብ ዋነኛው ቢሆን ኢትዮጵያ ኤርትራን ብቻ አልነበረም ወስዳለሁ ያለችው፣ ሶማሊያም ጭምር ይገባኛል ብላ ተከራክራለች። ሶማሊያን ማግኘት አልቻለችም። ለምን ቢባል ሶማሊያ ውስጥ ከኢትዮጵያ ጋር በፌዴሬሽንም በሌላ መንገድ ለመተሳሰር ፍላጎት ያለው ማንም ሰው አልነበረም። ስለዚህ ዲፕሎማሲው ሶማሊያን ለኢትዮጵያ ሊሰጥ አልቻለም። ጅቡቲንም በተመሳሳይ መልኩ ኢትዮጵያ ስትጠይቅ ነበር። ጅቡቲን ከኢትዮጵያ ጋር ለመቀላቀል የሚፈልግ ማንም ሰው ስላልነበረ ማግኘት አልቻለችም። ኤርትራን ማግኘት የቻለችው ቢያንስ ደገኛ ኢትዮጵያዊ ላይ ከኢትዮጵያ ጋር አብረን መኖር ፈልጋለሁ ስላለ፣ ቆለኛው ደግሞ በፌዴሬሽን እስከሆነ ድረስ ግድ የለም ብሎ ለመቀበል ዝግጁ ስለነበረ ነው። ያ ሲጠፋ ጦርነት የመጣው። እሺ፣ ወደ ቀጣዩ ጥያቄ እንሸጋገር። ኢህአዴግ ደርግን ለመጣል ከሻዕቢያ ጋር ሲተባበር የነበረ መሆኑ ይታወቃል። ከሻዕቢያ ጋር ተባብራችሁ የኢትዮጵያን ሰራዊት ካፈረሳችሁ በኋላ አሁን ሌሎች ከሻዕቢያ ጋር ተባብረው እናንተን ቢገጥሟችሁ ለምን ይከፋችኋል የሚል ጥያቄ በብዛት መጥቷል። ከሻዕቢያ ጋር አብረን የታገልንበት የደርግን ስርዓት ለመጣል የታገልንበት ሁኔታ እንዳለ የማይካድ ነው። የማይካድ ብቻ ሳይሆን የምንኮራበት ታሪካችንም ነው። ቀደም ሲል ያነሳሁት የታሪክ አመጣጥ ነበር። በንጉሱ ጊዜ በኤርትራ ሲካሄድ የነበረው የነጻነት እንቅስቃሴ በአብዛኛው ቆለኛው ሙስሊሙ ነበር የሚያካሄደው። ይህም የተጀመረው ፌዴሬሽኑ ሲፈርስ ነው። ፌዴሬሽኑ የፈረሰው ደግሞ ብዙህነት ማስተናገድ አቅቶን የየራሳቸው ቋንቋ፣ የየራሳቸው ባንዲራ፣ የየራሳቸው ፖሊስ፣ የየራሳቸው ውስጥ አስተዳደር ያላቸው መንግስታት በኢትዮጵያ ውስጥ ሊኖሩ አይችሉም፣ እኛን መስለው ይኖሩ የሚል ለሺህ ዓመታት ያመሰቃቀለን አስተሳሰብ ያኔ የበላይነት ስለነበረው ነው የትግሉ የተጀመረው። ከዛም በኋላ ደርግ አባብሶት ደገኛው ተጨምሮ ገብቶበታል። በዚህ ጊዜ መላው የኤርትራ ህዝብ እንደ ህዝብ ከኢትዮጵያ ጋር ያንን ንጉሱ ወረብን ሲሻገሩ እንደ መልአክ የተቀበላቸውን ያህል በመንግስቱ ጊዜ ስልጣን እንደያዙ ደርጎች ወደ ከፍተኛ የጦር ኃይል ነበር የላኩት ወደ ኤርትራ ወደ ቀይ ባህር ለማስገባት ወንበሬውን ወደ ቀይ ባህር እናስገብራለን ብለው ያ ወታደር መረብ ሲሻገር እንደ መልአክ ሳይሆን እንደ ሰይጣን ነበር የተመለከተው። መላው የኤርትራ ህዝብ ምን አውጥቷል ከኢትዮጵያ ጋር አብሮ መኖር ሲሆን ነው የሚል ድምዳሜ ወስዷል። መላው የኤርትራ ህዝብ ቆላውን ደጋው። ከዛ ጊዜ ጀምሮ ህዝቡ እንደ ህዝብ ከሸፈተበት ጊዜ ጀምሮ አስተሳሰቡ ከተቀየረበት ጊዜ ጀምሮ ኤርትራና ኢትዮጵያ በአንድነት የሚኖሩበት እድል ተዘግቷል። ለምን እንደተዘጋ እንዴት እንደተዘጋ ቅድም ገልጫለሁ። ከዛ ጊዜ ጀምሮ ግን ተዘግቷል። እነዚህ ሁለት አብረው መኖር ያቃታቸው ህዝቦች በቀጣይነት አብረው እንዲኖሩ ማስገደድ ማለት ሁለቱንም ለጥፋት መዳረግ ማለት ነው። የተሻለው መፍትሄ ለኢትዮጵያም ለኤርትራ ሁሉም ህዝቦች የራስን እድል በራስ የመወሰን መብት ተሰጥቷቸው ሲፈልጉ በአንድነት ሲፈልጉ ተለያይተው የራሳቸው መንግስት ይዘው የሚኖሩበት ሁኔታ መፍጠር፣ ይሄ ነው የነበረው ብቸኛ አማራጭ። የብቸኛ አማራጭ ከ67 ጀምሮ መገንዘብ ይቻል ነበር። በርግጥ ከ67 ጀምሮ አልተገነዘቡት። በጉልበት በኃይል ሁሉ ነገር በጦር ግንባር ሆነን በመክተት ልንጨርሰው እንችላለን የሚል አስተሳሰብ ነው የነበራቸው። የመጨረሻው እንደዚህ አይነቱ ሙከራቸው የቀይ ኮከብ ዘመቻ የሚሉት ነው። የቀይ ኮከብ ዘመቻ በዓሉ ግርማ የጻፈው መጽሐፍ አለ። ኦሮማይ ማለት በአካባቢው ቋንቋ አበቃ፣ አለቀ፣ ደቀቀ ማለት ነው። የኦሮማይ ዋናው መልእክት ያ ገጸ ባህሪ አስመራ የዘመተው በቀይ ኮከብ ዘመቻ አዲስ አበባ የነበረችውን ባለቤቱንም ሆነ አስመራ ለመራትና ፍቅረኛውን ሁለቱም እንደሚያጣ ነበር። ኦሮማይ ሁለቱን ታጣለህ፣ ከምንም ሳትሆን ትቀራለህ ነው መልእክቱ የኦሮማይ መጽሐፍ። ያን ጊዜ በዓሉ ግርማ ገብቶታል። ደርግ ይዞት የነበረው አቅጣጫ ኤርትራና ኢትዮጵያ በወዳጅነትና በእኩልነት የሚኖርበት ሳይሆን ከሁለቱም ሳንሆን የምንቀርበት፣ ኢትዮጵያ ራሷ በሂደት የምትፈረካከስበት፣ ኤርትራን አወጣለሁ ብለህ ኢትዮጵያንም ታጣለህ ነው መልእክቱ የበዓሉ ግርማ። በዓሉ ግርማ ይህን በመናገሩ ተገደለ። እውነቱን የነገራቸው። ከጥቂት ዓመታት በኋላ ዩጎዝላቪያ ተመሳሳይ ዕድል ያጋጠማት። ዩጎዝላቪያን በጠቅላላ አንድ ላይ በጉልበት አንድ እናደርጋለን ብሎ ግለሰቦች ዩጎዝላቪያን ብትምትሆን ያወጣው ወደ 8-9 የተለያዩ ሀገሮች ነው የበጣጠሳት። ተበጣጠሰች ብቻ ሳይሆን እርስ በርሱ ነው የተላለቀው። ስለዚህ የነበረው አማራጭ የኤርትራ ህዝብ ከኢትዮጵያ ጋር አብሮ መኖሩን አልፈልግም ብሎ ግልጽ አቋም ከወሰደበት ጊዜ ጀምሮ በሰላማዊ መንገድ መለያየት ነው። አለበለዚያ ኢትዮጵያ ራሷ የምትፈረካከስበት ሁኔታ ነው የነበረው። ስለዚህ ደርግ ብዙ ሰው በላ ይለዋል። ሰው ስለሚገድል ስለሚጨፈጭፍ በሰው በላነቱ
መታገላችን ይሄን ሰው ገሎ በ50 ብር ሬሳውን ሲሸጥ የነበረ ሰው በላ ስርዓት ለማፍረስ ሰራዊቱን፣ ደህንነቱን፣ መከላከያ አቅሙን ሳንሰብር ይሄን ሰው በላ ስርዓት ማሸነፍ አንችልም። ይሄን የወጣቶች ሬሳ በ50 ብር ይሸጥ የነበረውን ሰው በላ ስርዓት ለማፍረስ ዝግጁ ከሆኑ ሁሉም ኃይሎች ጋር ተባብረን ይሄን ስርዓት ድባቅ መምታታችን የሚያኮራን የሚያስከብረን ጉዳይ ነው። ነገር ግን ደርግ ሰው በላ ብቻ አይደለም፣ ደርግ አገር በላም ነው። ሰው ነው አገር፣ አገር ተራራ አይደለም፣ አገር ህዝብ ነው። ህዝቡን የሚበላ መንግስት በዓሉ ግርማ እንዳለው ኦሮሚያ ላይ በግልጽ እንደተቀመጠው ደርግ የነበረው አማራጭ ኤርትራን መሳብ አይደለም፣ ኤርትራን በጉልበት መያዝ አይደለም። ያ ምልጧል። በሰላማዊ መንገድ ከመጣ በኋላ ወደ ጉልበት እንዲሄድ ከገፉት እኛን መስለህ ኑር ብዙነትን ማስተናገድ አንችልም ብለው ከገፉት በኋላ አብቅቷል። የነበረው ድል ኤርትራ ላይ በቀጣይነት በመታገል በመሟሟትና በመጋደል ኢትዮጵያን ራሷን ዩጎዝላቪያ እንዳጋጥማት ብትንትን የምትልበት ሁኔታ ነው። ያን አደጋ ነበር ደርግ ይዞ የመጣው። ይህንን አደጋ ለማስቀረት ነው እኛ የታገልነው። ኤርትራ ህዝብ ነፃነቱን አግኝቷል። ኢትዮጵያ ግን ሳትበታተን ልንታደጋት ችለናል። እንደ ዩጎዝላቪያ እንዳትሆን ልናደርጋት ችለናል። ስለዚህ ያ ከሻዕቢያ ጋር ያደረግነው ትብብር ለኢትዮጵያ ህዝብም ለኤርትራ ህዝብም ጥቅም ተብሎ የተደረገ ነው የነበረው። እነዚህ አሁን ከሻዕቢያ ጋር ተሰልፎ ያሉት ለኤርትራ ህዝብ ጥቅም ነው። የኤርትራ ህዝብ እኮ ነፃነት ካገኘ በኋላ ባርነት በላይ ላይ ተጭኖበት አሁን በገፍ ነው ወደ ኢትዮጵያ እየሸሸ ያለው፣ በገፍ ነው ወደ ሱዳን እየሸሸ ያለ። ይህን ህዝብ እየጀፈደፈ በግፍ አገዛዝ እንዲሸሽ እያደረገ ያለው መንግስት ጋር ነው እየተባበሩ ያሉት። ለኤርትራ ህዝብ የራስን እድል በራስ የመወሰን መብት የሚታገል ድርጅት ሳይሆን አሁን ስልጣን ይዞ ህዝብን እየጨፈጨፈ ያለ መንግስት ነው። ይሄ መንግስት እየደገፋቸው ያሉ ኃይሎች እነማን ናቸው ቢባሉ እሳትና ጭድ ናቸው። ኦብነግን ይደግፋል፣ ገነጠላለሁ የሚል ነው። ኦነግን ይደግፋል፣ ገነጠላለሁ የሚል ነው። የኢትዮጵያ ዳር ድንበር ቀይ ባህር ነው፣ ኤርትራም ጭምር የኛ ናት የሚሉ የደርግ ሰዎችም ጭምር ይደግፋል። ከዛ ቆንጠር አድርገው ወስደው አይ ኤርትራ በሙሉ ሳይሆን አሰብ ነች የኛ ብለው ደግሞ ቆንጠር የሚወስዱትንም ይደግፋል። ለምንድን ነው ኤርትራ በጠቅላላ የኢትዮጵያ አካል ነች የሚሉ ደርጎችን ሻዕቢያ የሚደግፈው? ለምንድን ነው አሰብ የኛ ነች ብለው ቆንጥረው ለመውሰድ የሚፈልጉትን የሚደግፈው? ለምንድን ነው እነዚህን እየደገፈ ባለበት ሰዓት ኦብነግን የሚደግፈው? እሳትና ጭድ ነው እየደገፈ ያለው ኃይል። እሳትና ጭድ እየደገፈ ያለው እነዚህ ሰዎች ሄደው እንኳን ቀይ ባህር ድንበር ሊያደርጉ ያችን ሀገር ኢትዮጵያን የቀረችዋን ሊበጣጥሱ ካልሆነ በስተቀር ሌላ ፋይዳ እንደሌላቸው ይገባል። ለዚህ ነው በአንድ በኩል ኦነግን፣ በሌላ በኩል ኦነግን፣ በሌላ በኩል ደግሞ አሰብን እንወስዳለን ኤርትራን በጠቅላላ እንመልሳለን የሚሉትን የትምክህት ኃይሎች አንድ ላይ ሻዕቢያ እየደገፈ ያለው አጀንዳ ምንድን ነው? ኢትዮጵያን መበጣጠስ ነው። ኢትዮጵያን ለመበጣጠስ በሚደረግ ሴራ መሳተፍና ኢትዮጵያን ከመበጣጠስ ለማዳን ለመታደግ የተደረገ ትብብር በአይነት የተለያዩ ናቸው። ይሄ የቅጥረኝነት ነው። ደርግም ትምክህተኞች ኦነግን በጣም የተለያየ እርስ በርሱ ሊተሳሰር የማይችል አንደኛው የመገንጠል አንደኛው ኤርትራን ጨምሮ የማምጣት አጀንዳ ያላቸው ኃይሎች በእንደላገኛ ላይ እያሰማራብን ያለው እነዚህ ሰዎች ስልጣን ቢይዙ ሁለት ቀን አብረው ሊኖሩ አይችሉም፣ ይባላሉ። ሲባሉ ኢትዮጵያ ትበጣጠሳለች። ይሄ ነው አጀንዳው። ለዚህ አጀንዳ የተሰለፉ ኃይሎች ኩራት ሊሰማቸው አይችልም። ተቀጣሪዎች፣ ቅጥረኞች ናቸው።